ሰላም ጤና ይስጥልኝ። ሐረር ላስተዋውቃችሁ። ዛሬ ማስተዋወቃችሁ ጅብ ገንፎ የሚበላበትን የሐረሪ ልዩ ክብረ በዓልን ላስተዋውቃችሁ እወዳለሁ። በዓመቱል ሂጅራ አቆጣጠር ሙሐረም ወር በገባ ዋሊያም በአዲስ ዓመት መግቢያ የመጀመሪያው ወር ሲሆን በ10ኛው ቀን የሚከበረው የሐረሪዎች ክብረ በዓል አሹራ ተብሎ ሲጠራ ወጣቶች እየጨፈሩ የሚሄዱት ጭፈራ ዋሊያም ጨዋታ ውርሻቶ ወይም ውርሽ አኞ ተብሎ ይጠራል። ይህ በዓል በልዩ ሁኔታ ልዩ የሚያደርገው የሐረሪ ብሔረሰብ አሊያም ሰዎች ብቻ የሚያከብሩት ሳይሆን ጅቦችንም ያማከለ መሆኑን ልዩ ያደርገዋል። ምክንያቱም ጅብ ፍጹም የሆነ የዱር አውሬ መሆኑንና ከሰው ጋር እምብዛም ተላምዶ የማናየው ቢሆንም በሐረሪ ግን ከሰው ጋር በፍቅር ተስማምቶና ተቻችሎ የሚኖር ከመሆኑም ባለፈ በዓመት አንዴ ከሰው ልጅ ጋር ገንፎ ይመገባል። ይህ ልዩ የሚያደርገው ክብረ በዓል ላይ ደግሞ ተጨማሪ ወጣቶች ዱላ ይዘው እየጨፈሩ በውሃ የተሞላ ቅል እየሰበሩ ክብረ በዓሉን ያከብሩታል። ይህ ክብረ በዓል ወቅትን ጠብቆ በዓመት አንድ ጊዜ የሚከበር ህዝባዊ በዓል ሲሆን የህዝባዊ በዓል መጨረሻ ደግሞ ስርዓተ ከበራ አሊያም ስርዓተ ክዋኔ ነው። የሐረሪ ብሔረሰብ ውርሻቶን የማንነቴ መገለጫ ብሎ ከሚያከብራቸው ክብረ በዓላት መካከል አንዱ ነው። ሐረሪዎች በውርሻቶ ክብረ በዓል የመጥፎ ስነ ምግባር መገለጫ የሆኑ ድርጊቶችን በጋራ የሚያወግዙበት፣ ስሜታቸውን በነፃነት የሚገልጹበት፣ የሚያንጸባርቁበት ሲሆን በዓላቸው በመሆኑ ባህላዊ ስርዓትን ውርሻቶ ዜማ፣ ግጥም በማቀላቀል ጭፈራ በደመቀ ሁኔታ ያከብሩታል። ይህ ክብረ በዓል በልዩ ሁኔታ ሐረሪዎች የሚያከብሩት ክብረ በዓል ሲሆን የተጀመረበት ጊዜ ሙሉ ማስረጃ ባይገኝም በ16ኛው ክፍለ ዘመን እንደተጀመረ ይነገራል። ይህ ማለት 1549 በኋላ ከኢማም አህመድ ኢብራሂም አልጋዚ ሞት በኋላ የተጀመረ እንደሆነም ይነገራል። ከዛም በላይ እድሜም እንዳለው እየተነገረለት ይገኛል። ማስረጃዎች በየጊዜው እየተሰበሰቡ ነው። ይህ ዕለት በ10ኛው ቀን የተለያዩ ታምራት የተፈጠሩበት እንዲሁም ደግሞ ነቢያት ማዕረግም ያገኙበት አደምና ሐዋም ከገነት ተባረው ዳግም የተገናኙበት ዕለት እንደሆነም ይነገራል። ይህ በዓል በልዩ ሁኔታ ሐረሪዎች ያከብሩታል። ገንፎ ይገነፋል። በሐረሪዎች አጠራር ሹር ወይም ሹር ተብሎ የሚጠራውን የምግብ ስርዓት በጋራ ይመገባሉ። ገንፎን ተመግበው ከዛ በኋላ ጅቡም እንዲመገብ ይቀርብለትና ጅቡም ይመገባል ማለት ነው። ይህ ባህላዊ ክብረ በዓል ሲሆን ህዝባዊ በዓላቸውም የሐረሪዎች ህዝባዊ በዓልም ሆኖ እያገለገለ ይገኛል። ይህ ክብረ በዓል እንግዲህ በዓመት አንድ የሚከበር ሲሆን እሱም በ3 ዋና ዋና ክፍሎች ይከፈላሉ። ከእነዚህም የሚከፈለው